ሰላም እንደምን አላችሁ? ዛሬው መርሃ ግብራችን ሰሞነ ሕማማት ከሚለው መጽሐፍ በገጽ 9 ከተጻፈው ይዘንላችሁ ቀርበናል። ይህ መጽሐፍ ከሆሳዕና እስከ ዳግም ትንሣኤ ያሉትን ቀናት አስመልክቶ የተጻፈ ሲሆን ጸሐፊው ዲያቆን ተስፋዬ ምትኩ ነው። እንግዲህ በዚህ መጽሐፍ በገጽ 9 ሰሞነ ሕማማትን አስመልክቶ የተጻፈውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ ነው። ምዕራፍ 1 ሰሞነ ሕማማት። ሰሞነ ሕማማት ምንነት? ሰሞነ ሕማማት የሚለው ቃል ሰሞንና ሕማማት ከተባሉ ሁለት ቃላት ጥምረት የተመሰረተ ነው። ሰሞን ወይም ስሙን የሚለው አንድ ሳምንት ከእሑድ እስከ እሑድ 8 ቀን የሚለውን ትርጉም አለው። ሕማማት የሚለው ደግሞ ሐመ ወይም ታመመ ካለው ከግዕዝ ግስ የተገኘ ቃል ነው። ሕመሞች፣ ደዌዎች፣ መከራዎች፣ ስቃዮች ማለት ነው። ስለዚህ ሰሞነ ሕማማት የሚለው ጥምር ቃል የሕማሞች ሳምንት የሚል ትርጓሜ ይኖረዋል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ከፍጹም ስቃይና ከዘላለም ሞት ለማዳን የታመመውን ወይም መከራ መቀበሉን የምናስብበት ሳምንት ሲሆን ከበዓለ ሆሳዕና በፊት የሚውለው ቅዳሜ ጀምሮ ከትንሣኤ እሑድ በፊት ባለው ቅዳሜ ቀዳም ሱር ድረስ ያለው 8 ቀናት ያጠቃልላል። ሕማም የሚለው ቃል የሆድ ቁርጠት፣ የራስ ምታት፣ የእጅና የእግር ቁርጥማት በአጠቃላይ በሥጋ በአካል ላይ የሚደርሰውን ችግር፣ ጉዳት፣ ቁስለትና ከዚያ ጋር ተያይዞ የሚሰጠውን መጥፎ ስሜትና ስቃይን፣ መከራን የሚያመለክት ቃል ነው። ይህ ደግሞ አራቱ ባህሪያተ ሥጋ ከአምስተኛው ባህሪየ ነፍስ ጋር ለተዋሃደው የሰው ልጅና ደማዊት ነፍስ ላላቸው ፍጥረታት እንጂ ለአምላክ የሚስማማ ቃል አይደለም። ከቅድስት ድንግል ማርያም ሥጋን ነስቶ ባለመለወጥ በረቂቅ ተዋህዶ ፍጹም ሰው በመሆኑ ሕማምና ሞት የሚስማማው ሆኗል። ስለኛ ብሎ በሥጋው የታመመበትን ሳምንት ሰሞነ ሕማማት ተብሎ ይጠራል። ሕማሙም በማንም ሥጋ ለባሽ ላይ የሚደርስ አይነት ሕመም፣ የሆድ ቁርጠት፣ የራስ ምታት ወዘተ አልነበረም። ነቢዩ አስቀድሞ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት ሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ እንዳለው ኢሳይያስ ምዕራፍ 53 ከቁጥር 7። ያለ ጥፋቱ በመስቀል ተሰቅሎ ሥጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ተገረፈ እንጂ። ታመመ ስንለም በሥጋ መሆኑን መዘንጋት የለብንም። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ እንዲል አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18። ልበ አምላክ የተባለው ቅዱስ ዳዊት ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ፣ እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ በማለት የተናገረው ትንቢት በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ደርሶ ተፈጽሟል። መዝሙር 21 ከቁጥር 16። ኋላም ርዕሰ መናፍቃን አርዮስ ለማውገዝ በ325 ዓመተ ምህረት በኒቅያ የተሰበሰቡ 318 ሊቃውንት አባቶቻችን ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ፣ ዳግመኛም ስለኛ ተሰቀለ፣ በጴንጤላዊ በጲላጦስ ዘመን እርሱ መከራን ተቀበለ፣
ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ በማለት ስለኛ መታመሙን መስክረዋል። ሶርያዊው ቅዱስ ኤፍሬም ደግሞ ሰውን የሚወድ ወደ እርሱ አቀረበን፣ ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን ብሏል። ሳምንቱንም ሰሞነ ሕማማት ያሰኘው የጌታ ስለኛ መታመሙን፣ መከራና ስቃይ መቀበሉን፣ መሞቱን፣ መቀበሩን የምናስብበት ሳምንት በመሆኑ ነው። ሥርዓተ ቤተ ክርስቲያን ሰሞነ ሕማማት ከሚለው መጽሐፍ ከገጽ 9 እስከ 11 ያቀረብንላችሁ ይህንን ይመስላል። ይህ መጽሐፍ የጌታችንን ሕማም በተመለከተ በተለየ የተጻፈ መጽሐፍ ነው። በዲያቆን ተስፋዬ ምትኩ የተጻፈ ሲሆን ሁላችሁም እንድታነቡት እንጋብዛለን። አብራችሁን ስለሆናችሁ እናመሰግናለን። በሌላ መርሃ ግብር በሌላ መጽሐፍ እስክንገናኝ የእግዚአብሔር ሰላም ከሁላችንም ጋር ይሁን።